በ18ኛው ክፍለ ዘመን ይኖር የነበረው ዊሊያም ብላክስተን የተባለ አንድ እንግሊዛዊ የሕግ ባለሙያ በአንድ ወቅት በተናገረው ንግግር በስፋት ይታወቃል። ይህም ታዲያ አንድ ንጹህ ሰው ከሚቀጣ 10 ወንጀለኞች ቢያመልጡ ይሻላል የሚለው ንግግሩ ሲሆን የዚህ አባባል ዋና ሐሳብ ስለ 10 ወንጀለኞች ሳይሆን ስለ አንድ ንጹህ ሰው ኢፍትሐዊ ቅጣት አሉታዊነትን የሚያወሳ ነው። ዓለማችን ታዲያ በየጊዜው በምታሳልፈው ምድራዊው የፍርድ ሂደት እውነተኛ ወንጀሎች ላጠፉት ጥፋት ቅጣታቸው መቀበላቸው እሙን ሆኖ ሳለ በርካታ ንጹሃንም ባላሰቡትና የወንጀሉ ጥንስስ ውስጥ እጃቸው በሌለበት ሁኔታ ለፍርድ ቀርበው ወደ እስር ወርደዋል። ከዛም ከፍ ሲል የሞት ፍርድ ተቀብለዋል። ውድ ተመልካቾቼ የዛሬው ታሪክ መንደርደሪያ ሐሳብ ታዲያ ሩቅ ሳንሄድ በሀገራችን ወጣት ላይ ከዓመታት በፊት ተከስቶ አሁንም ድረስ ግን ዝምታው ያልተሰበረውን የወጣቷን ሁኔታ ለማንሳት ነው። ከሰሞኑ በተለያዩ የሀገራችን ማህበራዊ ሚዲያዎች ላይ ለዚች ኢትዮጵያዊ ሴት ድምጽ ለመሆን እንደ አዲስ የተቀሰቀሰው እጅግ በጎ የሆነ እንቅስቃሴ አሁንም በስፋት ይቀጥል እያልን እኛም የበኩላችንን ለመወጣት ዝግጅታችንን አጠናክረን መተናል። እስከ መጨረሻውም አብራችሁ ቆዩ። ቤተሰቦቿ፣ ጓደኞቿ አለያም ከቅርብ የሚያውቋት ሰዎች ስለ ናዝራዊት አበራ ሲናገሩ ሁሉንም አንድ የሚያደርግ ሁሉም የሚስማሙበት ባህሪያቶች አሏት። ሁሉም ስለሷ ደግና የዋህ ልብ ባለቤት መሆንን በአንድነት ይመሰክራሉ። ሰዎች አንዳች ክፋት ያስቡብኛል ብሎ የሚያስብ ተጠራጣሪ አእምሮም እንደሌላት ይገልጻሉ። ይህ የዋህነት የተላበሰ ልብና መጠራጠርን የሚረሳው አእምሮ በገዛ ጓደኛ በተባለ ሰው የማይገባው ምላሽ አገኘ። ጊዜው እንደ ኢሮፒያን አቆጣጠር 2018 ዓ.ም የሲቪል ኢንጂነሪንግ ምሩቋ የ27 ዓመቷ ናዝራዊት አበራ ወደ ቻይና ከስራዋ ጋር በተያያዘ ጉዳይ ለማምራት ዝግጅት ላይ ነበረች። ይህ ጉዞ ታዲያ ለብቻ የምትሄድበት ሳይሆን ለረጅም ዓመታት በጓደኝነት አብራት ከቆየችው ጓደኛዋ ጋር ነበር። ከሀገር ውጭ ተጉዛ ለማታውቀው ናዝራዊት ከጓደኛዋ አለፍ ሲልም የረጅም ዓመታት ትውውቅ ካላት ሴት ጋር መሆኑ ለእሷም መልካም የሚባል አጋጣሚ ነበር። የበረራው ቀን እየተቃረበ ሲመጣ ግን አንድ አዲስ ነገር ተፈጠረ። አብራት ለመሄድ እቅድ የያዘችው ጓደኛዋ በቤተሰብ ምክንያት ጉዞ ማድረግ እንደማትችል ገልጻላት ናዝራዊት ሄዳበት ወደማታውቀው ሀገር ለብቻ የምትሄድበት አጋጣሚ እየሰፋ መጣ። አብራት ለመሄድ ተናግራ የነበረችው አሁን ላይ ግን መሄድ እንደማትችል የገለጸችው ጓደኛዋ ወደ ቻይና ለመሄድ የበረራ ቀኗን እየተጠባበቀች ላለችው ናዝራዊት እዛ ሀገር ለሚገኝ ሰው እቃ እንድታቀብል በሚል መልእክት ትልካለች። ናዝራዊት በጓደኛዋ አማካኝነት የተሰጣትን ሻምፑ ለማድረስ ተቀብላ ለጉዞ ተዘጋጀች። በበረራው ቀን በቦሌ አየር ማረፊያ ኤርፖርት በሰላም ተስተናግዳ ጉዞ ወደ ቻይና ጀመረች። ለጥቂት ቀናት የደርሶ መልስ ጉዞ የታቀደው የቻይና ጉብኝት ለዓመታት በእስር የሚያከርም ታሪክ እንደሚኖረው ፈጽሞ መጠራጠር አትችልም ነበር። ከኢትዮጵያ ወደ ቻይና የተደረገው ጉዞ ቻይና በሚገኘው አየር ማረፊያ ማብቂያውን ሲያደርግ ሁሉም ሰው የሚጠበቅበትን የመፈተሽ ግዴታ እየከወነ ያልፋል። ናዝራዊትም እንደ ሌሎቹ ሰዎች ለፍተሻ እቃዎቿን አቀረበች። ከዚህ ፍተሻ በኋላ ነው እንግዲህ ወጣቷ ናዝራዊት ቀድማ ባሰበችው በሀገረ ቻይና የሚኖራት ጉብኝት ቀርቶ ወደ ማረፊያ ቤት እንድትሄድ የተነገራት። የዚህ ሁሉ ጣጣ ታዲያ አብሮ የተገኘው ኮኬን የተሰኘው አደንዛዥ እጽ ነበር። ናዝራዊት ይህ ወንጀል በእሷ እንዳልተጠነሰሰና የእቃው ባለቤት እሷ እንዳልሆነች ለማስረዳት ቀላል አልነበረም። ማስረጃን ብቻ ለማየትና ለማድመጥ የተሰየመው ሕግ እውነትን ለብቻው አያውቃትምና በዛን ጊዜ የተከለከለውን እጽ ይዛ የተገኘችው ናዝራዊት ስለነበረች በሕግ ቁጥጥር ስር አዋሏት። ጥብቅ በሆነው የአደንዛዥ እጽ ቁጥጥሯና ከበድ ባለ የቅጣት ውሳኔዋ የምትታወቀው ቻይና ታዲያ ወጣቷን ኢትዮጵያዊንም ለእስር ዳረጓት። ለቻይና መንግስት የናዝራዊት ስህተት ያልተፈቀደውን እጽ በእጇ ይዛ መገኘቷ ሲሆን ለናዝራዊት ግን ትልቁ ስህተቷ ለጓደኛዋ መታመንና ለወዳጅነታቸው መታዘዟ ነበር። ናዝራዊት በማረፊያ ቤት ውስጥ ሆና ምን እንዲመጣላት እንደምትፈልግ ስትጠየቅ
የመጀመሪያዋ እንዲመጣላት የምትፈልገው ነገር መጽሐፍ ቅዱስ እንደነበር ተነግሮ ነበር። ናዝራዊት በዛ የእስር ቆይታዋ መሃልም ከምህንድስና ጋር ወይም ከስራዋ ጋር የተገናኘ መጽሐፍቶችንም ጠይቃ ነበር። ይህም እንግዲህ ወጣቷ በጊዜው በማታውቀው የባዕድ ሀገር ያውም በእስር ውስጥ ሆናም ስለ ወደፊቷ ተስፋ እንዳላት ታስብ እንደነበር የሚያሳብቅ ነበር። እናቷ ከልጇ ይህ አይነቱ አስደንጋጭ ሁኔታ በኋላ መንቀሳቀስ እስከማይችሉ ድረስ የጤና እክል ገጥሟቸው ነበር። የአጋጣሚ ታዲያ በአንድ ወቅት ከፍተኛ ሽፋን ያገኘ ጉዳይ ሆኖ ሳለ ጊዜው ግን ቀናትን በሳምንታት፣ ሳምንታትን በወራት፣ ወራትን በአመታት እየተካ ከ6 ዓመታት በላይ ስለ ወጣቷ የመጨረሻ ዕጣ ሳይታወቅ በሰው ሀገር ባላሰበችው የወንጀል ጥንስስ ታስራ ቆይታለች። ወጣትነቷን እንዲሁም የመስሪያና የራሷን ህይወት የምትመሰረትበትን እድሜዋን ያለ አግባብ አባክኖ ያስቀረው ጓደኛዋ ሴራ ሆኖ ያለ ጥፋቷ እንድትሰቃይ ሆኗል። ነገር ግን አሁንም ስለ ወደፊቷ የምታስብበትና በህይወቷ ማድረግ የምትፈልጋቸውን ነገሮች ለማድረግ እድሜዋ የረፈደ አይደለም። ከምንም በላይ ደግሞ ንጹህ ሰው መሆኗን ተከትሎ ፍትህ እንዲሰጣት የሁሉም ምኞት ነው። የቻይና መንግስት የሚከተለው በአብዛኛው ሚስጥር የሚያደርጋቸው የአንዳንድ ወንጀለኞችን የህግ ሂደት ስለ ናዝራዊት በቂ የሆኑ መረጃዎችን ለማግኘት አስቸጋሪ የሚያደርግ ሆኖ ቆይቷል። ነገር ግን አሁንም የወጣቷን የወደፊት ዕጣ ቀና ለማድረግ እንደ አዲስ ተቀስቅሶ ብዙዎች በየማህበራዊ ሚዲያው ፍትህ ለናዝራዊት በማለት ድምጻቸውን ማሰማት ቀጥለዋል። መልካም የሆነው የአፍሪካና የቻይና ወዳጅነት ይህችን ንጹህ ወጣት ይደርስባታል ተብሎ ከሚፈራው ከበድ ያለ ቅጣት ለማትረፍ ጥሩ መሸጋገሪያ ድልድይ መሆን እንደሚችልም ይታሰባል። ይህ ሁኔታ በብዙዎች ትኩረት ተሰጥቶት ከሀገራችንም አልፎ ወደ ባህር ማዶ የመገናኛ ብዙሃኖች የመድረስ እድልን ካገኘ ነገሮች ዓለም አቀፍ ትኩረትን ሲያገኙ የናዝራዊት አበራም ጉዳይ በድጋሚ የሚጤንበት እድል እንዳለ ይታመናል። በእኛም ቻናል ስም ለናዝራዊት አበራ የነጻነት አየር የምትተነፍስበትንና ለሀገሯ የሚያበቃት ጊዜ ቅርብ እንዲሆን ከልብ እንመኛለን። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።